ከዚህ በኋላ ለአብይ አህመድ የወንድ በር የለም፣ ተዘግቷል። ከየትኛውም ታሪካዊ ጠላቶቻችን በላይ የኢትዮጵያ ወቅታዊ የብሔራዊ ደህንነት ስጋት አብይ አህመድ ነው። ይህንን በደንብ በማወላውል ቃል መግለጽ ነበረብን። ለኢትዮጵያ ብሔራዊ ስጋት በአሁኑ ሰዓት ከአብይ አህመድ ሌላ ማንም የለም። ቅንነቱን አይተው ብዙዎች ምስኪን ያደርጉታል። መልካምነቱን አይተው በርካቶች የዋህ አድርገው ይቆጥሩታል። መለሳለሱን አይተው ጠላቶቹ በቀላሉ የሚያጠፉት ይመስላቸዋል። ከሰውየው ጋር የተጣላ ሁሉ ግን አመዱ ለቀብር አይገኝም። ህወሓትን ያክል መሰሪ መንግስት ጌታቸው አሰፋን ያህል የደህንነት መሪን አልፎ እነርሱን መስሎ እነርሱን ሆኖ እጅ እግር አልባ አድርጎ ያስቀራቸዋል ብሎ ማን ገምቷል? አብዲ ኢሌን ያህል ሪጂናል ሎርድ እንደዚህ ድምፁ እስኪጠፋ ድረስ አኮስምኖ ያጠፋዋል ያለ ማን ነው? አልሲሲን የሚያህል የዲፕሎማሲ አውራ፣ ግብፅን ያህል ፈርጣማ ኢምፓየር፣ አሜሪካን ያህል ልዕለ ኃያል ሀገር ተጽዕኖ ተቋቁሞ በዲፕሎማሲው መድረክ አጋዥ በሌላት በዚች ምስኪን ሀገር ማን ተወራርዶ ድል ያደርጋል? ተከበብኩ ቢል ሺህ የሚሰለፍለት በአንዲት ጭብጨባ ሀገር ምድሩ የሚተራመስለት ፀሐይና ጀዋር ምን ቢያጠፉም አይጠፉም የተባለለት አይነኬው ሳይቀባ የነገሰው ጠቅላይ እንደምን ከባህር የወጣ አሳ ሆኖ ቀረ? ጀዋር ታስሮ ሀገር ሰላም ሆነ ቢባል ማን ያምናል? አንበሳን እንኳን ወደ ድመትነት ደረጃ አስወርዶ ሚያው ለማስባል የማይመለስ አስማተኛ ነው። ሰውየው ሲያጠፋህ በገዛ ጥርስህ ምላስህን እያስነከሰ ነው። ከሰውየው ጋር ካልተስማማህ እንዳሮጌ ጣሳ በገዛ እጅህ ዝገህ እንዲያጭረማምትህ እጁ ላይ ትገኛለህ። ሀገሩን ይወዳል። ለሀገሩ ያለው ህልም እጅግ በጣም ትልቅ ነው። ጊዜ ባገኘ ቁጥር እንደ ተፈለፈለ ባቄላ ይባስ እየጠነከረ ነው የሚሄደው። ብልህ ነው።